ሰላም ጤና ይስጥልን። የኮቦ ኮሌክት ፎርም በቀላሉ እንዴት እንደሚዘጋጅ ያሳያችኋለሁ። ፎርሙን ለማዘጋጀት በመጀመሪያ ወደ ኮቦ ኮሌክት አካውንት መግባት አለብን። አካውንት ከሌለን ደግሞ ከዚህ በፊት የተዘጋጁ ቪዲዮዎችን አይታችሁ አካውንታችሁን መክፈት ትችላላችሁ። ሎግን ካልን በኋላ ኒው የሚለው ምልክት በመጫን ከነዚህ አራት አማራጮች ቢልድ ፍሮም ስክራች የሚለውን እናያለን። ቢልድ ፍሮም ስክራች የሚለውን ስንመርጥ እነዚህን አማራጮች እናገኛለን። ሌሎች አማራጮቹን በቀጣይ ቪዲዮዎች የምናይ ይሆናል። ፕሮጀክት ኔም የሚለውን እንጽፋለን። ዲስክሪፕሽን የሚለው ኦፕሽናል ነው፣ ብንተውም ችግር የለውም። ሴክተር የሚለውን ሴክተራችንን እንመርጣለን። ካንትሪ የሚለውን ካንትሪ ወይም ኢትዮጵያ የሚለውን እንመርጣለን። ስንጨርስ ክሬት ፕሮጀክት እንላለን። አሁን መረጃዎችን ማስገባት እንጀምራለን። እኔ ከዚህ በፊት ያዘጋጀሁት መጠይቅ ስላለኝ ከዚህ ኮፒ እያደረኩ ይወስዳለሁ። መጀመሪያ ፐርፐዝ ኦፍ ዘ ስተዲ የሚለውን ኮፒ አድርጌ ወስዳለሁ። አድ ኮስን ፐርፐዝ የሚለውን ኮፒ አደርጋለሁ። ፔስት። ስለዚህ ይሄ መልስ ስለሌለው ኖት የሚለው ሊሆን ይችላል ማለት ነው፣ ምክንያቱም መልስ አይኖረውም። እንቀጥላለን። ሁለተኛ ጥያቄ ኔም ኦፍ ዳታ ኮሌክተር የሚለውን ኮፒ አደርጋለሁ። ፔስት። አድ ኮስን ይሄ ቴክስት ነው የሚሆነው። ሌላ ጥያቄ ሴክስ ጽፋለሁ። ይሄ አንድ ምርጫ ብቻ ነው ሊኖር የሚችለው ሜል ኦር ፊሜል የሚለው፣ ስለዚህ ሴሌክት ዋን የሚለው ነው የሚሆነው። ሜል ፊሜል ጻፍን። ቀጣይ ጥያቄ እድሜ ኤጅ ነው። እድሜ ዲስማል ሊሆን አይችልም፣ ቴክስት ሊሆን አይችልም፣ ነምበር ነው የሚሆነው። ነምበር ብቻ እንመርጣለን። ሌላ ጥያቄ ሪጂናል ስቴት ሴሌክት ዋን አፋር፣ አማራ፣ ሴንትራል ኢትዮጵያ። ጨረስም። ሌላ ከተሞች የአፋር ከተሞችን፣ የአማራ፣ የሴንትራል ኢትዮጵያ ከተሞችን ተመሳሳይ ስም የሰጠን ነው የምንሄደው። ይሄ ካስኬዲንግ ይባላል። እንደምትመለከቱት የዚህ አይነት ቅርጽ እንዲኖረው ነው የምፈልገው። ይህ ካስኬዲንግ ይባላል። ስለዚህ ሲቲ ብለን እንጽፋለን። መጀመሪያ የአፋር ከተሞችን እንጽፋለን። አፋር ከተሞችን ጨረስ። የአፋር ከተሞች አባላ፣ ሰመራ፣ ሎጊያ፣ አሳይታ ብለን እንጨርሳለን። ሁለተኛ የአማራ ከተሞችን እንጽፋለን። አሁንም ሲቲ ነው የምንለው። ሴሌክት ዋን ባህር ዳር፣ ጎንደር፣ ደሴ፣ ላሊበላ የሚለውን እንጽፋለን። አሁንም ሲቲ እንላለን። ሴንትራል ኢትዮጵያ፣ ሴንትራል ኢትዮጵያ ከተሞች ቡታጅራ፣ ሆሳና፣ ወልቂጤ የሚለውን ከጻፍን በኋላ ለእነዚህ ክልሎችና ከተሞች ስኪፒንግ ሎጂክ እንሰራለን። በመጀመሪያ የአፋር ከተሞችን እንሰራለን። ሲቲ፣ ሴቲንግ፣ ስኪፒንግ ሎጂክ፣ አድ ኮንዲሽን። ስለዚህ የአፋር ከተማ ነው። ሪጂናል ስቴት ኢዝ ኢኳልስ ቱ አፋር ነው የሚሆነው። ጨረስን። ሁለተኛ የአማራ ከተሞች ሴቲንግ እንገባለን። ስኪፒንግ ሎጂክ፣ አድ ኮንዲሽን፣ ሪጂናል ስቴት ኢዝ አማራ። ኦኬ። ሶስተኛ የሴንትራል ኢትዮጵያ ከተሞች ሴቲንግ፣ ስኪፒንግ ሎጂክ፣ አድ ኮንዲሽን፣ ሪጂናል ስቴት ኢዝ ሴንትራል ኢትዮጵያ ብለን ጨርሰናል። ጥያቄዎቹ ሳይመለሱ እንዳይታለፉ ማንዳቶሪ የሚለውን የስ ብለን ማንዳቶሪ እናደርጋለን ማለት ነው። ቀጥሎ ግሩፕ እናደርጋለን። ግሩፕ እንደዚህ ኮንትሮል ሴሌክት 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 አድርገን
ግሩፕ የሚለውን ክሊክ እናደርጋለን። ግሩፕ ነው የሚመጣል ማለት ነው። የግሩፑን ስም እንሰጣለን። ባክግራውንድ ኢንፎርሜሽን about the data collector ነው። ኔም፣ ሴክስ፣ ኤጅ ያለበት። ሁለተኛ ግሩፕ አሁንም ተመሳሳይ ኮንትሮል ተጭነን ሴሌክት አድርገን ግሩፕ እንላለን። ግሩፑን ስም ፕሮጀክት ሳይት ኢንፎርሜሽን የሚለው ነው። እንቀጥላለን። ከግሩፕ ውጪ እንዲሆን ስለፈለኩ ሁለት ፕላስ ምልክቶች አሉ። ከግሩፕ ውጪ ያለውን ክሊክ አደርጋለሁ። ኤግዚስቲንግ ፕሮጀክት አክቲቪቲ ኮፒ አደርግ አድኮስን ይህን ጥያቄ ሴሌክት መኒ የሚለውን ኦፕሽን ለመጠቀም ፈልጌያለሁ። ሴሌክት መኒ የሚለውን እመርጣለሁ። ፔስት ኮፒ ፔስት። ስለዚህ አልቀዋል። ጨረስኩ በኋላ ሴቭ እላለሁ። እዛ እስቲ እንመልከት። ኦኬ እንቀጥላለን። ጂፒኤስ ሎኬሽን ፖይንት የሚለውን መረጥኩ። ቀጣይ የመረጃ ሰብሳቢ ትክክለኛ መረጃ ስለመሆኑ ማረጋገጫ እንዲሰጥ ፈልጋለሁ። ኮፒ አደርጋለሁ። ፔስት አድ ኮስን እዚህ ላይ አክኖሎጂመንት የሚለው ነው የሚመረጠው። አክኖሎጂመንት አልኩኝ። ስለዚህ ኦኬ የሚለው በኋላ ራሱ ይመጣል ማለት ነው። ዴት ኦፍ ዳታ ኮሌክሽን አድ ኮስን ስለዚህ ዴት የሚለውን መረጥኩ። ፎቶ ታች ፎቶ የሚለውን ምልክት ተጫንኩኝ። ስለዚህ ጨርሰናል ማለት ነው። አሁን መመልከት እንችላለን። በዚህ ሁኔታ የኮቦ ኮሌክት ፎርም ወይም መጠይቅ ተዘጋጅቷል ማለት ነው። ይህን ስንጨርስ ሴቭ ብለን እንወጣለን። በመጨረሻም ያዘጋጀነውን መጠይቅ ዲፕሎይ ብለን መረጃ ለመሰብሰብ ሬዲ እናደርጋለን ማለት ነው። ዲፕሎይ እናደርጋለን። ከድራፍት ወጥቶ ዲፕሎይ እንላለን። ከድራፍት ወጥተው ወደ ዲፕሎይድ ፎርም በሚለው ውስጥ ይኖራል። ስለዚህ ይሄ መረጃ ለመሰብሰብ ይሄ ፎርም መረጃ ለመሰብሰብ ብቁ ነው ማለት ነው። ከፍተን መረጃ ለመሰብሰብ ብቁ ነው። መጨረሻ ያዘጋጀነውን ፎርም መረጃ ሰብሳቢዎች ጋር እንዲደርስ እናደርጋለን። ሊንኩን ኮፒ አድርገን በቴሌግራም ወይም በቴክስት ላክ እንችላለን። ካልሆነም ደግሞ ሞባይል አፕሊኬሽንን በመጠቀም መረጃ ለመሰብሰብ እንዲሆን እናደርጋለን። ይህን ለማድረግ ደግሞ ሴቲንግ ውስጥ እንገባለን። ሴቲንግ ሼር የመረጃ ሰብሳቢ ዩዘር ኔም እኔ ዩፒኤስሲ ጄፒ ዩዘር ኤዲት ፎርሙን ኤዲት ማድረግ እንዲችል ቪው ሰብሚሽን የተላኩ መረጃዎችን ወይም ቅጾችን ማየት እንዲችል አድ ሰብሚሽን ፎርሙን መላክ እንዲችል ወይም ቫሊዴት ሰብሚሽን ዲሊት ሰብሚሽን ብዬ ፈቃድ እሰጣለሁ። ስለዚህ በዚህ ሁኔታ ፎርሙን አዘጋጅተን ለመረጃ ሰብሳቢ ላክን። በቀጣይ ቪዲዮ በኮቦ ኮሌክት የተሰበሰበው መረጃ ዳውንሎድ ማድረግ ከሌሎች አፕሊኬሽን ሶፍትዌር ጋር ማገናኘት እና ሪፖርት መጻፍ ወይም አናሊሲስ መስራት የሚለውን እናያለን። ስላዳመጣችሁ እናመሰግናለን። ሰላም።